ደግሞ እዛ ያለው ተክሌ ሆነው በስልክ አገናኝተው ላይ በስልክ ለመሞቷና ቀብሯን ወይም ደግሞ የዛን ቀን የለበሰችው ልብስ ስለሚያስታውቅ ቦታው ላይ ሄደን ቪዲዮ ቀርጸን እንድንልክላችሁ ቀን ስጡን ብለው ወይም ደግሞ እናንተ የምታምኑትን ሰው ላኩና ቪዲዮ ይቀረጽና ለህዝቡ እናሳውቃለን በሚል የመጀመሪያ ቀን ተስማምተን እንደቆየን ከሰዓት በኋላ በስልክ ደውለው ላይቭ ላይ ያለው እንግዲህ ሁሉም ሚስማ ብለው ነው ሚውቱን ያነሳውት። ሁሉም መስማት አለበት። እዛ የነበሩ ልጆች ዛሬም አይተናታል አሉ። ወደ ሆነ ቦታ የሚጫኑ ሩካቦች ነበሩ። እዛ አይተናታል አሉና ይሄ አስክሬን ቀርጸን እናመጣለን የሚባለው ነገር እንዳትስማሙ እኛ አይተናታል ሲሉ ጉዳዩን የተስማማ ዛሬ ነበር ሊያመጡ የነበረው በሁለታው ስምምነታችን ዛሬ ነበር ሊያመጡ የነበረው አስክሬኗና ቦታውን ቀርጸው ቦታ እንደቀረጽ አብረዋት የነበሩ ሰዎች ቦታውን ያውቁታል ወዘተ በዛ በሚል ከሰዓት መጥተው ግን ልጅቷ አለች አስክሬን እናመጣለን በሚል እንዳትስማሙ ምክንያቱም ቅድም እንዳልከው ብዙ ሰዎች በየመንገዱ ስለሚሞቱ የነሱን አስክሬን ወይም ደግሞ እሷ በህይወት ስላለች የዛን ቀን የለበሰችውን ልብስ አመሳስለው ለማምጣት ስለሚችሉ ልጅቱ በህይወት ስላለች በህይወት እንድትወጣ ታገሉ አስክሬን የሚለው እንዳትቀበሉ ብለው ነው እንደገና ጉዳዩን እንዳዲስ እንትን ብለን ለሁለት ቀን ነው ዛሬ ሶስተኛ ቀን የጀመርነው። ትላንትና ይሄ የጂዳው ደላላ ደወልንበት አላነሳልንም። ከላይብ ከወጣው በኋላ ደውሎ እኔ ሶሻል ሚዲያ መናገር ስለማልችል ነው እዛ በመጣ እኔን አትቀበሉኝም ስለምታወራክቡኝ ምናምን ወዘተ ነውና እኔ ራሴ ሄጄ እዛው ሄጄ ሞተች የሚባልበት ቦታ ወይም ደግሞ አለች የሚባልበት ቦታ ሄጄ እውነታውን ላምጣ ካለችም አለች ከሌለችም አስክሬኗን አለ እሺ እንዴት ብለ እንደምታመጣ እንዴት ብሎ ህዝቡ እንደሚያምንህ ህዝቡ ጋር ሆኖ ነገ ይወሰና ብየዋለሁ። አሁን ይኸው አላነሳ ያለው እውነታ ይሄ ነው። ልጅቱ እንግዲህ እሺ ቀጥል ሰይድ ይኸውልህ አሁን አስክሬን ለሚባለው ያንን መንገድ ብሬክስ እንኳን እንደዳመጣ ሰላም ብያለሁ። ያ መንገድ ሁላችንም ጠንቅቀን እናውቀዋለን። እዛ መንገድ ላይ ስንት አስክሬን አለ? አስክሬን ማንኛውንም ማስቀምጣት ይችላል። ሰማለው ድምጼ ይቆራረጣል። አንዴ የጂዳው ደላላ ፎቶ ካላችሁ ላኩልን። ፎቶ ስለሌለን ነው። ፎቶውን ለምን አለጥፍ ምናምን የለኝም። ፎቶው ካላችሁ በዋትስአፕ ላኩ። ፕሮፋይል ስር ባለው ስልክ ቁጥር ቀጥል። ይሄ ለዚህ መረጃ ከፈለጉ መጀመሪያ የ20 ደቂቃ ልዩነት ነው አይደል? ይሄ የገጠር ልጅ የሚባለው ያን ጊዜ ስትሞት ከመቀበሯ በፊት መልሰው ጠርተው እሱን ቪዲዮ አስደርገው ፎቶ አስነስተው ልጁን ቪዲዮ ሲሰራ ያን ጊዜ መረጃ ተብለ ስለምትጠይቅ ለቤተሰቦቿም መሞቷን እንዲያረጋግጡ ና ፎቶ አንሳና ወይ በስልካቸው እነሱ ስልክ ይይዛሉ ወይ በስልካቸው እነሱ አልያዙም ከተባለ 20 ደቂቃ ልዩነት ነው ያለው። ተመለስና ፎቶ አንሳ ይሄን ለቤተሰቦቿ አድርስ። እኛ በመንገድ ላይ ስንመጣ የሚሞቱ አሉ አይደል? ያ ሲሞቱ ፎቶ አስነስተን በእነሱ ስልክ ቁጥር ልከን መሃል ሀገር ላለ ሰው ያ ቪዲዮ እንዲላክ ለቤተሰቦቻቸው እንዲደርስ ያ ቪዲዮ እንዲላክ ፎቶ እንዲላክ አድርገን ለቤተሰቦቻቸው እንዲደርስ የብዙዎችን አድርገናል። መረጃ ከተባለ ያን ጊዜ እንጂ ተቀብራ ሞተች ከተባለም ዛሬ ቦታው ላይ ሄዶ ድንጋይ ፈንቅሎ የሌላ ሰው ስንት አጽም ነው ያለ እዛ ቦታ ስንት አስክሬን ነው ያለ አይደለም ያልተከበረ በየመንገዱ ላይ አለ። በምንድን ነው የምናምነው? ይሄ አይሆንም። ማምጣት አለበት። ልጅቱ በህይወት አለች። ከራሳቸው አብረዋት ከነበሩት የሚናገሩት ነገር ትክክለኛ ነገር አይደለም። መረጃም አለች እየተባለ 5-6 ሰው እየሰጡ ነው። ስለዚህ መሆን ያለበት ምንድነው? የጅዳው ደላላ መያዝ ባለበት መያዝ አለበት። በተረፈ ሁለቶቹ ናቸው ተጠያቂዎች። እዛ ቦታው ላይ ሂጄ
ሆሹ ላይ እጄ እንደዚህ ፎቶ አንስቼ ዋሻው ውስጥ ገብቼ የለችም ሌሎችም ፎቶ አንስቶ ምናምን አይሰራም። ይልቀቋት አላ ሰላም አላ የጋና ተወድሩ ይሆነ ማለት አንጂ አው እሺ ሚውት አደርጋለሁ። ጆከር ፎቶ እናመጣለን የሚሉ አሁን ገለው ነው ፎቶ ይዘው የሚመጡ ቪዲዮ የሚያመጡ 2 ወር 3 ወር ካለፋት በምን ሂሳብ ነው እነሱ እናመጣለን የሚሉት? ይኸውልህ አሁን ጉዳዩ ፎቶ ምናምን እንዳይጠይቅ መጀመሪያ ለቤተሰብ ይሄ የገጠር ልጅ የሚባለው ወጥቶ እነሱ ጋር ነው ያለ። ምን አደረገ? ልጅቷ እኛ ጋር ነበር እየሄደች ያል ደክማ ሙታለች ቀብረናታል ብሎ ቪዲዮ ሰራ። በዛ ልጅ ምክንያት 2 ወር ከምናምን ቆየች። አሁን መረጃ ሄደን እናመጣለን የሚሉት የተቀበረችበትን መቃብሩን ቆፍረው በምን አልበሰበሰች። እንዴት ይለያል? የሞተ ሰው 2 ወር 3 ወር ይለያል። ሌላ ማታለያ ነው። እና አሁን ያለ በህይወት ያለችው ልጅ ገለው ፎቶ አንስተው ሊልኩ ነው እንዴ? ሙታለች ብለው አሁን ሀሳባችሁ እንደዛ ነው የሚሆን እንዴ? ምን 3 ወር ያለፈው ነው። አስክሬኑን መቃብሩን እጄ አመጣለሁ፣ ቆፍሬ አመጣለሁ፣ አጽሙን አሳያለሁ። አይለይም። ፊቷም እኮ ኦልሬዲ ስጋዋም እንትን ይሆናል። አይደለም 2 ቀን ካለፋት ታብጣለች። በምን ይለያል? ይሄ ሐሰት ነው። አለች በህይወት ልጅቷ እኮ በትክክለኛ ልጅቷ በህይወት አለች። አይ ቲንክ አሁን ፎቶና ቪዲዮ ይዘን መጣን ካሉ አሁን ገለዋት ነው የሚያመጡ እንጂ ሊያመጡ አይችሉም። ኦሬዲ 3 ወር 4 ወር ፎቶና ቪዲዮ ካሉ ለቤተሰቦቿ እስከዛሬ ሳይደርስ አሁን ፎቶና ቪዲዮ ከመጣ እንደ አዲስ ገለው ነው የሚያመጡት። ልጅቷ በህይወት ገለዋት ነው ማለት ነው እንደሚያረጉ እንጂ እንደዛማ ያረጉም ኖርማሊ ቢኮዝ አይታይም። ጭራ አጥንተ ነው የሚያገኙ። በመሰረቱ እዛ ድንበር አካባቢ ሰው ሲሞት በስነ ስርዓት እንኳን መቀበር የማይቻልበት ቦታ ነው። እንደው ዝም ብሎ ፈሪሃ እግዚአብሔር ያለው ሰው ስብዕና ያለው ሰው ከሆነ ነው እሱም ሊቀብር የሚችለው ማለት ነው። ስብዕና ያለው ሰው ደግሞ መቅበር ከቻለ ፎቶ እንዴት አለማንሳት ቻለ? ኦኬ ድንበር ላይ ወድቆ የቀረን ሰው የሚቀብረው ሰብአዊነት የሚሰማው የሰው ልጅ ብቻ ነው። ካልሆነ ሁሉም ነፍሴን አውጭን እያለ ነው የሚሄደው። ኦኬ ሲቀበሩም ዝም ብሎ የሆነ አፈር ጫር አድርጎ እዛ አፈር ማልበስ በሚለው እንጂ እንደው አውሬ ሁላ ሊበላው ይችላል። ሳምንት ሁላ መቆየት አይችልም። ገባችሁ አይደለም? ይሄ ወራት የቆየ ይቅርና ወራት በስነ ስርዓት የቀብር ስነ ስርዓቱን የተፈጸመ ሰው እንኳን ራሱ ወራት ይቅርና ሳምንታት እንኳን ሊቆይ አይችልም። ተረዳችሁ? ስለዚህ ይሄ ዝም ብሎ ቪዲዮ ቀርጸን እናመጣለን፣ ፎቶ እናመጣለን። ያ ቀብረው በስነ ስርዓት ቆፍረው ቀብረው ከቀበሯት እንዴት ቪዲዮ ማንሳት ቀፋቸው? የዛን ጊዜ እንዴት ፎቶስ ማንሳት? እንደው ቪዲዮ ይቅር ፎቶ ማንሳት አይቻልም? ይቻላል። ትርጉም የለውም። ስለዚህ ጥያቄ ምን ማታለያ ያሰጡ መሰለ? ደላላዎቹ ከሻፍ ነው የያዙት። ከዛ እንዴት ነው ደላላ ድንበር ለነግሬ ነው እዚህ ቲክታከር ቪዲዮ ሙታለች ብሎ የሰራው ልጅ ከነሱ ርቀት አስባል 20 ደቂቃ ርቀት ላይ ነው ልጅቷን ቀበርንበት ከሚሉ ደከመች ብለው እዛ ላይ ቆሙበት ቦታ ላይ ነው ሞተች። የ20 ደቂቃ ልዩነት ነው ያለው። የ20 ደቂቃ መንገድ ያስብ በድምጽህ ስንት እርምጃ ይሆናል? የ20 ደቂቃ መንገድ እውነት እንደው እስኪ አይደለም ያን ሸንተረር ሌላውን ተውትና ይሄ ጎባታማ መሬት ነው። 20 ደቂቃ ማለት ከጀርባ በኩል ናቸው። በድምጽ ራሱ ተጣርተው ና ተመለስና ቪዲዮ አንሳት ማለት ይችላሉ። እነሱ ከሻፍ ነው የሚሉ ከሆነ ምክንያት የሰጡት ከሻፍ ነው ትልቅ ስካል ያዝነው ነው የሚሉት።